ጸልዩ በእንተ ዘናዛቲ መካን ከተባለ በኋላ እግዚኦ ተሳሃለን እያለ ዘጸናዛቲ ያልቃል ማለት ነው። እዚህ ካለቀ በኋላ በመሪ በኩል ክርስቶስ አምላክነ ዘመፃ ወሃመ በእንቲአነ በሕማማቲሁ ቤዘወነ በተመሪ በኩል ንሰብሖ ወናልድ ስሞ ህቡረ እስመ ውእቱ ገብረ መድኃኒተ በበሳእሉ ችርያላይሶን በመሪ ወገን ማለት ነው። በአንሺ ወገን ችርያላይሶን እየተከተሉ አንድ ጊዜ ይዘልቃሉ ማለት ነው። ከዛ አንዴ ከተዘለቀ በኋላ ማስተዛዘን ደግሞ ይዘለቃል። ቀጥሎ ሶስተኛ ጊዜ ረሻ በመሪው በኩል ይባላል። ከዛ በሶስተኛ ላይ ያልቃል ማለት ነው። ችርያላይሶን የምኖዲናይ ችርያላይሶን ታኦስናይ ችርያላይሶን ትስብእታስናይ ማስያስናይ ችርያላይሶን ኢየሱስናይ ችርያላይሶን አማኑኤልናይ ችርያላይሶን ክርስቶስናይ ችርያላይሶን በመጨረሻ ችርያላይሶን እያሉ ይቀጥላሉ ማለት ነው። በመሪ በኩል 21 ጊዜ ይላሉ። በተመሪ በኩል 20 ጊዜ ይላሉ ማለት ነው። አጠቃላይ 41 ይሆናል ማለት ነው። ስለዚህ በክፍል 1 እና በክፍል 2 በክፍል 3 አድርጎ ይከፈላል። በመሪ 21 ጊዜ በተመሪ ደግሞ 20 ጊዜ ይበሉ። ድምሩ 41 ጊዜ ክርያላይሶን ይሆናል ማለት ነው። ከዚህ በኋላ የሰዓቱን መልክአ ሕማማት ያደርሱ። የሰዓቱን ጸሎትና ስግደት ስርዓት ከተፈጸመ በኋላ ወንጌል ያነቡ ካህን ድምፁን ከፍ አድርጎ የሰዓቱን ምራቂ ጸሎት ያሰማ ይላል። ቀጥሎ 41 ጊዜ ክርያላይሶን ይሰጣል። ሕዝቡም እንደደረሱ ይጸልዩ። ዲያቆኑ ደግሞ በሐዘን ዜማ በወርቅ ንባብ በማለት ሕዝቡን ያስተናግድ። ሰላም ሁሩ በሰላም እግዚአብሔር ያሉ ምስሌክሙ ወተጋብኡ ውስተ ቤተ ክርስቲያን ቅድስት በጊዜ 6 ሰዓት ዘመዓት ወይም ዘሌሊት እያለ ያስኬዳል ማለት ነው። መልክአ ሕማማቱ ከተባለ በኋላ ማለት ነው። ይሄን የሚባለው እንበለ ደዌ ሕማም እንበለ ጸረ ጻማም አብጽሐነ አብጽሕክሙ ወሀመ ከመ ዮም እግዚአብሔር በሰላም አብጽሐነ ዛተ ፋሲካ በሰላም አሜን።